በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አመሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት ከናዝሬት መልካም ሰው አይወጣም እያሉ ፊልጶስ ናትናኤል ይነጋገራሉ አድርጎታልና ውሃውን ወይን ዛሬም ለውጦኛል ወስዶታል ልቤን የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት እኔ ነኝ ዓላማው እኔ ነኝ ሐሳቡ አባቴ ደግ ነው የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት ሁሉን አይቻለሁ ሁሉን መርምሬያለሁ ዓለም ካንተ ሌላ እንደሌለ አውቃለሁ እንደማይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት
በዓለም ማዕበል ስትመታ ቤቴ ስትመታ ቤቴ በደከመኝ ጊዜ ሲላላ ጉልበቴ ሲላላ ጉልበቴ ጥላሽ ከለለኝ አንሽኝ እመቤቴ አንሽኝ እመቤቴ ጸሎትሽ አገዘኝ እርጅኝ እመቤቴ አንሽኝ እመቤቴ አንካሳ ነው ልቤ ሁለት ቤት ያደረ እየወላወለ ባዶ እጁን የቀረ ከሰንሰለት አውጪኝ ይሄ ነው ስለቴ የተገዛች ትሁን ጀግና ሰውነቴ በዓለም ማዕበል ስትመታ ቤቴ ስትመታ ቤቴ በደከመኝ ጊዜ ሲላላ ጉልበቴ ሲላላ ጉልበቴ ጥላሽ ከለለኝ አንሽኝ እመቤቴ አንሽኝ እመቤቴ ጸሎትሽ አገዘኝ እርጅኝ እመቤቴ አንሽኝ እመቤቴ መናኛዬ ይውጣ ልሁን አዲስ ወይን በልቤ ላይ ይንገስ ልጅሽ ብቻ ሆነ አንቺ ትሁት እናት ስጭኝ ትህትና ጌታዬን አጥርቼ አየዋለሁና በዓለም ማዕበል ስትመታ ቤቴ ስትመታ ቤቴ በደከመኝ ጊዜ ሲላላ ጉልበቴ ሲላላ ጉልበቴ ጥላሽ ከለለኝ አንሽኝ እመቤቴ አንሽኝ እመቤቴ ጸሎትሽ አግዘኝ አንሽኝ እመቤቴ እርጅኝ እመቤቴ የኔማ ንስሐ ጸጸቴ ለዕለት ነው ቀን መሽቶ ሲነጋ ሌላ ሰው ሆናለሁ እንዴት እንደኖርሽው ያንን ቅድስና አስተምሪኝ ድንግል ቅድስት ነሽና በዓለም ማዕበል ስትመታ ቤቴ ስትመታ ቤቴ በደከመኝ ጊዜ ሲላላ ጉልበቴ ሲላላ ጉልበቴ ጥላሽ ከለለኝ አንሽኝ እመቤቴ አንሽኝ እመቤቴ ጸሎትሽ አግዘኝ አንሽኝ እመቤቴ አንሽኝ እመቤቴ
ሳልፈልግ ሳልወድህ የወደድከኝ የፈለከኝ ጠላት ሳለው የሰቀልኩ በመስቀል ላይ ይቅር ያልከኝ ልክ የለውም ፍቅርህ ልክ የለውም ፍቅርህ ወሰን የለው ምሕረትህ ከመናገር በላይ ነህ ካሰብኩትም በላይ ነህ ካመንኩትም በላይ ነህ ከሰማሁት በላይ ነህ ረፍትና መዳን ካንተ ነው ሁሉን ትጠራለህ በጊዜው ከግምት በላይ ነው ፍቅርህ ከፊቴ ስትቀድም ሳይህ ራቁትን ሆነ በመስቀል የጸጋህን ብዛት ሲቀበል ባለማዕረግ ሆኜ ስሾም መጓደጃ ሆንከኝ ማለት ዝምድናም ልክ አለው ወዳጅም ልክ አለው ወንድምም ልክ አለው ወገንም ልክ አለው የአምላኬ ፍቅሩን ግን የውዱን ዳርቻ አልችልም ልደርሰው ሳልፈልግ ሳልወድህ የወደድከኝ ያከበርከኝ ጠላት ሳለው የሰቀልኩ በመስቀል ላይ ይቅር ያልከኝ ልክ የለውም ፍቅርህ ወሰን የለው ምሕረትህ ከመናገር በላይ ነህ ካሰብኩትም በላይ ነህ ካየሁትም በላይ ነህ ካመንኩትም በላይ ነህ ስሜን በአምደ ሕይወት ስትጽፈው ስትቆጥረኝ ጌታዬን እንደ ሰው ያጎደልኩት ስሆን ባለ ትርፍ ይጀምራል ፍቅርህን አሸንፍ በእምባዬ ላምልክህ ሳልቀልድ አድግድጌ ፊትህ በሰጊድ የምትወደኝ ጌታ በዓላማ አልጠግብም ስምህን ስሰማ ዝምድናም ልክ አለው ወዳጅም ልክ አለው ወገንም ልክ አለው ወንድምም ልክ አለው የአምላኬ ፍቅር ግን የውዱን ዳርቻ አልችልም ልደርሰው ሳልፈልግ ሳልወድህ የወደድከኝ ያከበርከኝ ጠላት ሳለው የሰቀልኩ መስቀል ላይ ይቅር ያልከኝ ልክ የለውም ፍቅርህ ወሰን የለው ምሕረትህ ከመናገር በላይ ነህ ካሰብኩትም በላይ ነህ ካመንኩትም በላይ ነህ ከሰማሁት በላይ ነህ ከመናገር በላይ ነህ ካሰብኩትም በላይ ነህ ካየሁትም በላይ ነህ
ኢየሱስ 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 መድኃኒት ለሥጋ ለነፍስ ኢየሱስ 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 ሰላም ረፍትነ ለነፍስ መቼ ነው ላንተ የምሆነው መቼ ነው ላንተ የምሆነው ለመስቀል ቃል የምታመነው ለአባትነት የምታመነው መቼ ነው ላንተ የምሆነው አውቃለሁና ቃልህን ኖሬአለሁና ቤትህ ወደ ንስሐ ልትመራኝ በስታልን ቸርነትህ ነገር ግን ልቤ ጠንካራን እንዳይሆንብኝ አደራ አድርገው ደልዳላ ሜዳ ጌታዬ ውስጤን ተራራ አድርገው ደልዳላ ሜዳ ጌታዬ ውስጤን ተራራ ኢየሱስ 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 ጽድቅና ሰላም ነው ለነፍስ ኢየሱስ 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 ወደ ዕረፍት ነው ለነፍስ ድንጋይ ቢወረወርብኝ መልሼ ላልወረውር ሰብስቤ ቤቴ ልስራበት እንዳስተማርከኝ ልኑር ወደ ጥፋቴ የሚወስደው ሰፊ ነውና መንገዱ ሕይወት አልቀናላቸውም በዚህ ጎዳና ሄዱ ሕይወት አልቀናላቸውም በዚህ ጎዳና ሄዱ ኢየሱስ 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 መድኃኒት ለሥጋ ለነፍስ ኢየሱስ 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 መልስና ምሕረት ለነፍስ ኃጢአቴ ብዙ ነውና መተላለፌን አውቃለሁ መንፈስን አትውሰድብኝ እኔ ያለ እርሱ የታለ ከከንፈሮቼ ምስጋና ከነፍሴ አገልግሎት አንተን መፍራቴ ይብዛልኝ ልኑር ጌታ ሆይ በፊትህ አንተን መፍራቴ ይብዛልኝ ልኑር በፊትህ በሕይወት ኢየሱስ 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 ሰላም ዕረፍት ነህ ለነፍስ ኢየሱስ 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 ጽድቅና ምሕረት ነህ ለነፍስ መቼ ነው ላንተ የምሆነው መቼ ነው ላንተ የምሆነው ለመስቀል ቃል የምታመነው ለአባትነት የምታመነው መቼ ነው ላንተ የምሆነው
ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። በእግዚአብሔር የተወደደ በእግዚአብሔር የተወደደ ይዲዳ እኔ ነኝ ቸርነቱ የሚያኖረኝ ሰጥቶ ሰጥቶ አያልቅበት ቸርነቱ አይጎልበት የኔዋ የኔ ጌታ በትዕግስቱ አጌጥኩበት። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ጊዜን አይቶ የማይከዳኝ ይሽሩን ብሎ የሚጠራኝ በሸለቆ ታገለኝ ሰውነቴ አደችልኝ። አንድ አድርጎ ከቤት አውጥቶ እርፍ አድርጎ የመለሰኝ በመዝሙሬ በስብከቴ በእልልታዬ ክበርልኝ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። ጥበበኞች ኃያላን ሳሉ ባለጠጎች ክብር የተሞሉ ገብቶ ሳየው ከበረቴ ቃል አጠረኝ አንደበቴ። ወድሃለው በልቤ መዝገብ እኖራለው ቃልህን ስመገብ። አድራሻዬ መስቀልህ ዘማሪ ነኝ ስለ ክብርህ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው።
ትናንት አለፈ ትናንት አለፈ በአዲስ ሕይወት ዛሬ እንደገና እግዚአብሔር አዲስ ነውና በአዲስ ሕይወት ዛሬ እንደገና መንፈስ ቅዱስ አዲስ ነውና ትናንት አለፈ ትናንት አለፈ በአዲስ ሕይወት ዛሬ እንደገና እግዚአብሔር አዲስ ነውና በአዲስ ሕይወት ዛሬ እንደገና መንፈስ ቅዱስ አዲስ ነውና ንጋት ሲሆን ፀሐይ ስትወጣ አዲሱ ቀን ዛሬ ሲመጣ ስጦታ ነው የተሰጣችሁ እንድትኖሩ ተፈቅዶላችሁ ስጦታ ነው የተሰጣችሁ እንድትኖሩ ተፈቅዶላችሁ ከትዝታ ከፍዘት ውጡ በእግዚአብሔር ፊት ኑ ተቀመጡ ዛሬም ታሪክ ዛሬም ዕድል ነው አመስግኖ ለሚቀበለው ዛሬም ታሪክ ዛሬም ዕድል ነው አመስግኖ ለተቀበለው ትናንት አለፈ ትናንት አለፈ በአዲስ ሕይወት ዛሬ እንደገና እግዚአብሔር አዲስ ነውና በአዲስ ሕይወት ዛሬ እንደገና መንፈስ ቅዱስ አዲስ ነውና እንኳን ለኛ በሕይወት ላለነው ለሙታንም ጌታ ተስፋለው አትመኑ ልባችሁን ተመልከቱ የሰማዩን አትመኑ ልባችሁን ተመልከቱ ጌታችሁን አትሙቱ በህሊናችሁ ያንን ቅባት ተቀብታችሁ የእግዚአብሔር ጣት ስላበጃችሁ ከሰማይም ትበልጣላችሁ የእግዚአብሔር ጣት ስላበጃችሁ ከምድርም ትበልጣላችሁ ትናንት አለፈ ትናንት አለፈ በአዲስ ሕይወት ዛሬ እንደገና መንፈስ ቅዱስ አዲስ ነውና በአዲስ ሕይወት ዛሬ እንደገና ጌታ ኢየሱስ አዲስ ነውና ያለፈውን ትናንትን ትቶ ነገን ሊይዝ እጁን ዘርግቶ የእግዚአብሔር ልጅ መች ይሸነፋል ስለ ነገ ልቡን ያሰፋል ያመነ ልብ መች ይሸነፋል ስለ ነገ ልቡን ያሰፋል ለብሶ ማደር ደግሞ መተኛት ስላይደለ የሰው ልጅ ሕይወት ሩቅዮ አይናችሁ ይብራ ይፈጸማል ከጌታ ጋራ ሩቅዮ አይናችሁ ይብራ ይፈጸማል ከኢየሱስ ጋራ ትናንት አለፈ ትናንት አለፈ በአዲስ ሕይወት ዛሬ እንደገና መንፈስ ቅዱስ አዲስ ነውና በአዲስ ሕይወት ዛሬ እንደገና ጌታ ኢየሱስ አዲስ ነውና
ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም አይሁድን ስለፈራ በሌሊት ወደ ኢየሱስ መጥቶ ይማር ነበር። የዮሐንስ ወንጌል ምዕራፍ 3 ቁጥር 1። ልምጣ በሌሊት ልምጣ ልስማ በጽሞና ልምጣ በሌሊት ልምጣ ልስማ በጽሞና አንድ ቀን ጠንካራ አገልጋይ ሆናለሁና አንድ ቀን ከመስቀል ላወርድ እመጣለሁና ሞት ተደፍሮ ነው የምትመለከው ክፉ ታልፎ ነው የምትፈቀረው የማይወድ ሰው የተረገመ ነው ባንተ የሚያፍር እድሉ ባዶ ነው። ልምጣ በሌሊት ልምጣ ልስማ በጽሞና ልምጣ በሌሊት ልምጣ ልስማ በጽሞና አንድ ቀን ጠንካራ አገልጋይ ሆናለሁና አንድ ቀን ከመስቀል ላወርድ እመጣለሁና ለመኖር ብሎ ካለም ተደራድሮ እንጀራን መርጦ መስቀልን ወርውሮ አይሆንም ይሄ አመጽ ነው ስህተት ነው ካንተ ጋር ሆኖ መራብ በረከት ነው። ልምጣ በሌሊት ልምጣ ልስማ በጽሞና ልምጣ በሌሊት ልምጣ ልስማ በጽሞና አንድ ቀን ጠንካራ አገልጋይ ሆናለሁና አንድ ቀን ከመስቀል ላወርድ እመጣለሁና እሳቴን ስሞቅ ከገረዶች ጋራ ምዬ ብክድ ፊትህን ሳልፈራ ቃል ሲነካኝ እሆናለሁ ብርቱ እመስለዋለሁ ጴጥሮስን በሞቱ ልምጣ በሌሊት ልምጣ ልስማ በጽሞና ልምጣ በሌሊት ልምጣ ልስማ በጽሞና አንድ ቀን ጠንካራ አገልጋይ እሆናለሁና አንድ ቀን ከመስቀል ላወርድ እመጣለሁና አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቶ ጋር በተልባ እግር ልብስ ከፈኑት። የዮሐንስ ወንጌል
ምዕራፍ 19 ቁጥር 39